ደብረጽዮን ከሻቢያ ጋር ከሰራ እናንተም ከሻቢያ ጋር ከሰራችሁ ደብረጽዮን የአማራ መሬት የተወሰደብኝን መልሳለሁ ነው የሚለው እና እንዴት ነው አብራችሁ ልትሰሩ የምችሉት? እኛ ከሻቢያ ጋር እንሰራለን አላልንም። አሁን ብለሃል እኮ እንዴ? ሰምታይን ከነበረ ይበጀናል ከምንለው ኃይል ጋራ የመስራት እሷ እያረመች አሁን ብለሃል እኮ ነው የምናገረውን እኮ እኔ ነኝ። አሁንም ደግሜ የምናገረው የተናገርኩትም እኔ ነኝ የምናገረው። ምንም ወደኋላ የምለው ነገር የለኝም። ምንድን ነው ያልኩት? ለማንኛውም የአማራ እያደረገ ላለው የተጋረጠበትን የህልውና አደጋ ለመቀልበስ ይረዳኛል ብሎ ካለው ኃይል ጋራ የመስራት መብቱ ሙሉ የተጠበቀ ነው። እከሌን ያስቀይም ይሆን ወይ እከሌን ያስደስት ይሆን ወይ ብሎ የሚለው ነገር የለም። ነገር ግን እኛ እዚህ ያለነው የአማራ ፋኖ ህዝባዊ ድርጅት ደጋፊዎች ነን። ስለዚህ እንደ ደጋፊ የድርጅቱን አቅጣጫዎች ነው የምንከተለው። በዚህ ጉዳይ ላይ ምንድን ነው ይበጀኛል ብሎ የሚመርጠውን ውሳኔ ይበጀኛል ብሎ የሚወስነው ውሳኔ ተቀብለን ያንን ሪፍሌክት ነው የምናደርገው። ያንን ማህበረሰባችን ተቀብለው ደጋፊዎች ተቀብለው ያንን እንዲያቀነቅኑ ለዛ ተግባራዊነት ሁላችንም መንቀሳቀስ እንዳለብን ነው ዲስከስ የምናደርገው። ስለዚህ አሁን ክፍት አድርጌ ነው የተውኩት እንጂ ሻቢያን እንደ አብረን እንሰራለን እንደዚህ ምናምን የሚል ነገር ውስጥ አልገባውም። ውሳኔውን ለድርጅታችን ነው የምንተው። ስለዚህ ይበጀኛል የሚለውን ነገር አሰስ አድርጎ የሚወስነው ውሳኔ እናያለን ነው። ስለዚህ የሚጠቅመንን መቼም ከመውሰድ ምንም ወደኋላ የሚያስብለን ወደኋላም የምንልበት ምንም ምክንያት የለም እንጂ ወረዴ ይወስነናል። ስለዚህ ሻቢያ ከኛ ጋር የኛን ኢንተረስት ለማስጠበቅ በዛ በኩል ቲፒኤልኤፍ ጋር አብሮ እየሰራ ነው የእነሱንም ለማስጠበቅ። ስለዚህ ዳይሌማ ውስጥ ይገባል። ትክክለኛ ጥያቄ ነው። እኛ ግን ለጊዜው እዛ ውሳኔ ውስጥ የገባን ስላልሆነ ወይም ድርጅቱም ይሄ ነው ብሎ የሰጠው አቅጣጫ ስለሌለ አሁን ለአንተ ጥያቄ መልስ ለመስጠት ያስቸግረኛል እና ይሄ ነው ምናልባት እኔም የምለው ግን አቤት ኔት እሺ ሽታሁን ስ ምናልባት አሁን ባነሳችሁት እንትን ላይ ባይደወይ ማሙሽም ደጋግሞ ብለውታል። የአንድ ሰው ሀሳብ የራሱ እኛ አሁን አላችሁ እገሌ እንዲህ አለ ተብሎ ድርጅቱ ነው ለማለት ማሙሽ ደጋግሞ ብሎታል። ይሄንን ካላወቃችሁ ይሄ ሁላችንም የምንሰጠው የግለሰብ ሀሳብ ነው። ከዛ በተረፈ ድርጅቱ ያለው ሲሆን ደግሞ ድርጅቱ ያለው ተብሎ ይባላል እና አንድ ሰው ስላለ እናንተ ያላችሁት ባትሉ ለማለት ነው። አመሰግናለሁ። እቀጥላለሁ። ቴንኪዩ። ያ እውነት ነው። ስለዚህ እሱ ነው እኔም አሁን ጠንክሬ እንትን ያልኩት። ስለዚህ እያንዳንዳችን እንደ ግለሰብ የምንሰጠው ነገር ሊኖር ይችላል። የተለያዩ ሴናሪዎችን ማስቀመጥ ይቻላል። ስለዚህ ያው ፍሬሊ ዲስከስ የምናደርገው ስለሆነ ሀሳቦች ነው የሚንሸራሸሩት። ሁላችንም እንደ ግለሰብ የምንሰጣቸው ሁኔታዎች ሊኖሩ ይችላሉ፣ ሪኮሜንዴሽንስ ሊኖሩ ይችላሉ። ስለዚህ በዛ ላይ ያንን እያወጣን እያወረድን ነው ዲስከስ የምናደርገው እንጂ አጠቃላይ መጨረሻው ውሳኔ የድርጅቱ የአማራ ፋኖ ህዝባዊ ድርጅት ማለት ነው ይጠቅመኛል ብሎ የሚለው አቅጣጫ የሚወስደው ወኪላችን የሆነው ማታጋችን የሆነው ድርጅት አማራ ፋኖ ህዝባዊ ድርጅት ነው የሚለውን ለመውሰድ ነው። አመሰግናለሁ። ቀጣይ ምናልባት ሌላ ሀሳብ ካለ ፎርዋርድ ማለት ትችላለህ። ጥያቄ ብቻ እኔ እንኳን የምለው ምንድን ነው ከሻቢያ እና ከደብረጽዮን ጋር አትሞክሩት። ከሞከራችሁ የድሮን እራት ነው የምትሆኑት ልላችሁ ነው የምሞክረው። እንደዛ ከቀጠልክ እንደዛ አይነት ንግግር የምትናገር አልገባኝም። እንደዛ የምትናገር ከሆነ እኛ ከመንግስት አያስወርደ ወይ የደጋፊ መስለው ጀኒውን የሆነ ዲስከሽን የሚያደርጉ መስለው እንደዚህ የአቤ ካድሬዎችም ሊመጡ ይችላሉ። ስለዚህ ፈጣን እርምጃ ወስዳችሁበታል። እናመሰግናለን። ዳኛቸው ኤልያስ አንድ ጥያቄ አለኝ። እንትኑን ይህን ከዚህ እንውጣና ምክንያቱም አሁን ዳኒ የተናገረበትን ሀሳቡ ገብቶኛል። የዳኒ መንፈስ የተናገረበትን መንፈስ ገብቶኛል። ስላልገባቸው ነው የገባው ይገባዋል። ግን ምንድን አስፈላጊ ዳንኤል የተናገረው የራሱን አስተያየት ነው፣ የድሉን አስተያየት ነው የሰጠው። ምንም የሚያውክ ነገር አይደለም። ይሄ ግን የአፋሕድ አቋም አይደለም። ግን የተናገረበትን እንትን አውድ ገብቶኛል። በምን ሀሳብ በምን እንትን እዛ አካባቢ ተወላጅ ነው። ከዛ ብዙ እንትን አኳያን የተናገረ ይገባኛል። የዳኒ ንግግር ምን አይጎረብጠኝም። የሚጎረብጠው ሰው ሊኖር እዚህ አካባቢ ያልተወለዱ ልጆች ቦታውን የማያውቀው ምናምን ያልገባው ሰው ብዙ ነገር ሊያወራ ይችላል። ግን የአፋሕድ አቋም አይደለም። ትክክል ናት የተናገረችው። ዳኒ ደግሞ የራሱ እንትን አለው፣ ፋክቶች አሉት። ያ ሌላ ነገር ነው።
እና እዚህ ልውይት ውስጥ ሊገባ አይችልም። ይገባኛል። እኔ ግን ልጠይቅ የሚፈልግ ከዚህ እንውጣና እኔ ልጠይቅ የምፈልገው ነገር አሁን በአፋሕድ የውጭ አደረጃጀት ውስጥ አደረጃጀት ኮሚቴው አለ። አሁን ኮሚቴው ፎርም ከሆነ በኋላ ህግና ደንብ ይሄ ባይሎስ የሚገዙበት ነገር ክራፍት አድርገው አውጥተዋል ወይ? ሶፋር ጸድቆ ወጥቷል ወይ? እየተደረገ ነው ወይ የሚለውን ነገር ነው። እስቲ ኢንፎርሜሽን ካለ ሼር ብታደርግ። ይሄ የውጭ አደረጃጀት በተመለከተ ያው ጥያቄውን እነሱ ቢመልሱት ጥሩ ነበር። ምንም የተጀመረ ነገር እንዳለ አውቃለሁ። የተጀመረ ነገር አለ እንዳልከው ነው። የመተዳደሪያ ደንባቸው መተዳደሪያ የውጭ አደረጃጀቱ የሚተዳደርበት ደንብ እያዘጋጁ እንደነበር አውቃለሁ። እና ያን ፋይናላይዝ ይደረግ አይደረግ የታወቀ ነገር የለም። ምናልባት እንግዲህ ለደጋፊዎችም ወይም ለተወሰኑ ግሩፕስ ለሪኮሜንዴሽን ቢላክ ጥሩ ነበረ። ምንም የደረሰ ነገር የለም። ኦፊሻሊ የላኩት ነገር ያ ኢንፎርማሊ ምናልባት የደረሰ ነገር ሊኖር ይችላል፣ ግን ኦፊሻሊ ይሄ ነው ድራፍቱ። ስለዚህ ይህንን ፋይናላይዝ እንድናደርግ ሀሳብ ስጡበትም የሚል ነገር አልደረሰም። ግን የተጀመረ ነገር እንዳለ አውቃለሁ። ስለዚህ በጣም ጥሩ ነው። ብዙ ነገር ክሊር ያደርጋል። ብዙ ነገር አሰራሩን መስመር እንዲይዝ የሚያደርግ ነገር እሱ ነው። እኛም ብዙ ጊዜ ኢንሲስት የምናደርገው የግዴታ ይሄ ያልሆነ ተልእኮ ምናልባት ይዞ የሚንቀሳቀስም ካለ ምክንያቱም ከአመራረጡ ጀምሮ በምን መልክ መሆን እንዳለበት የሚያሳይ ስለሆነ አጠቃላይ እንቅስቃሴውን ተቆጥሮ የሚሰጠው ኃላፊነት እና ዲዩቲስ ምን እንደሆነ ሪፖርቲንግ አደራረግ ሲስተሙም እንዴት እንደሆነ ያለው ነገር ሁሉ እያንዳንዷን አሰራራቸውን የሚገልጽ ስለሆነ በጣም ጠቃሚ ነው። በዚህ ጠርንፎ ለመሄድ የሚደረግ እንቅስቃሴን ያስቆማል። እያንዳንዱ ኃላፊነቱን በትክክል አውቆ እንዲንቀሳቀስ ያደርጋል። አካውንታቢሊቲንም ያሰፍናል። ተጠያቂነትን ወዲያውኑ ዲቴክት ማድረግ ይቻላል። አንድ ሰው ከዛ ከተሰጠው ኃላፊነት የወጣ ነገር ለመስራት ሲሞክር ወዲያው በአሰራሩ ራሱ ዲቴክት ያደርገዋል እና የሚታረምበትን በዛም ደግሞ ቀጥላለሁ ካለ የሚተፋበትን በደንብ አድርጎ ስለሚያስቀምጥ የደረሱበትን መጨረሻውን አላውቅም። እስቲ ጣይቀንም እንግዲህ ለማሳወቅ እንሞክራለን። ዳኛቸው ሌላው ደግሞ እኔ የምለው ነገር እሺ እንደሱን ካላወቅ ሌላው ኢን ሚን ታይም ታላቁ እስክንድር ባደረገው ነገር በዚህ በቲክቶክ ላይ እየመጣ ሀሳቡን ምናምን ኮሚኒኬት ለማድረግ 2 ጊዜ እንደዚህ አቴምት አድርጓል እና ይሄ ይበለው የሚባለው ነገር ነው ወደፊት መቀጠል አለበት ብለን እንትን እንላለን። እነሱ ግን በውጭ ያሉት አደረጃጆች መሪውን አርአያ በመሆን እዚህ ቤት በመምጣት የአፋሕድ ደጋፊዎች ቤት በመምጣት የሞራል ድጋፍ አንዳንድ ጥያቄ ካለ ግራስሮት ደጋፊዎችን እየመጡ እንደዚህ አይነት ጥያቄ ያለን እንደዚህ ነው፣ ምን እየተሰራ ነው፣ ምንድን ነው እንደዚህ ድጋፍ እንደዚህ ነው የምንፈልገው፣ እናንተ ምን እያደረጋቸው ነው? እንደዚህ እየተደረገ ነው። ፐብሊክ ሪሌሽን ሰራተኛው አለ፣ የፖለቲካው አመራር ሰው እያለ፣ የሚዲያው ሰው እያለ እነዚህ ሰዎች ፋንክሽን ሲያደርጉ አላያቸው። ዶን ዱ ዛት ዶርመንት ሆነው ነው ቁጭ ያሉት እና ምንድን ነው የሚጠበቀው? ምን ወስት ጎኝ ሆን እኔ ሊገባኝ አልቻለም። ተቋቁመዋል። አይ ነው ሾርት ፒሪድ ኦፍ ታይም ነው የተቋቁመው። አሁን ገንዘብ እንኳን በማሰባሰብ ደረጃ በተፈጠረው እንደዚህ አንዳንድ የሆነ ምንም ቴክኒካል በማይረባ ነገር እንደዚህ ሰው እንትን ሲል እነሱ መጥተው የማረጋጋትና እዚህ ጋ ያለውን ነገር በየቤቱ እየገባ የማረጋጋት ነገር ምንድን ነው ሶሉሽኑ፣ ምንድን ነው የምንሰራው፣ እንደዚህ ቢደረግ ምናምን ውይይት በማድረግ መሪዎቻቸው እንደ መጥተው የተሾሙት ሰዎች የፐብሊክ ሪሌሽኑ ወይም የሚዲያው ዋተቨር ተጠሪነቱ ለዚህ ጉዳይ ኃላፊነት የተሰጣቸው ሰዎች መጥተው አንድ ነገር ሲያደርጉ አላየኋቸው። እንደዚህ ሰው እንደዚህ እንትን እየዋዠቀ ዲስ ፒፕል ዶርማንት ሆነው ቁጭ ብለዋል እና ይሄ እኔ እንዴት እንደሚፈታ ግራ ገብቶናል። በጣም ግራ የገባው ነገር ነው። ምክንያቱም ዲስከስ መደረግ አለበት። ዝም ብለን ድርጅታችን ነው ማናፍርበት ነው አይ ዝም እንለው ምናምን ነገር ሊሰሙ ይችላሉ። የቀዱ ቴሌፎን እንትን በቪዲዮ እየተቀዱ ይሰማሉ። ስለዚህ ይስሙት። ምክንያቱም እስከ መቼ ነው እነዚህ ሰዎች ዝም ብለው እንትኑ ፐብሊኩን የማያዳምጡት? የፐብሊኩን ትርታ የማያዳምጡት ስለምንድን ነው? የተሾሙት እኮ መሬት ላይ ያሉት አመራሮች ለእነዚህ ሰዎች ኃላፊነት የሰጧቸው ዲያስፖራ ላይ ያለውን እንትን እንዲያነቃድቁላቸው ነው። ሎጂስቲክ እንዲያሰባስቡ፣ አቋማቸውን ሪፍሌክት እንዲያደርጉ፣ ምን መሬት ላይ ያለውን እንትን ሁሉ ነገር ለዲያስፖራው እንትን እንዲያደርጉ ነው የተሰጡ። ግን ምንም በኢንፎርሜሽን ደረጃ ምንም ነገር የሚያስታጥቁት ነገር የለም። እንደገና ደግሞ የራሳቸውን የሚሰሩትን ነገር ወደፊት ለምን እየሰሩ እንደሆነ ምንም ነገር መግለጫ መጥተው እንትኑ ግራስሩቱን የማነጋገር እንትን የለም። አይ ነው እኔ ገንዘብ ተከፍሏቸው አይደለም የሚሰሩት።
ትዊተር፣ በተለያየ መንገዶች ዘዴዎች ደጋፊዎችን ኮሚኒኬት ማድረግ አለብን። እንዴት ነው ኮሚኒኬት የምታደርገው? በመምጣት በእንጌጅ በማድረግ ሲያደርጉ አላየ ነው እንዲሁ ዝም ብሎ ሰውን ፋይት ሲያስደራርጉትና ምናምን እንደዚህ እንትን ሲያበጣብጡት ነው ለማየው። እየተበጣበጡ አንድ ነገር የመጣ ስትሬት የሆነ እንትን ጋይደንስ ሲሰጡ አላየ። የፈለገው 2 ወር ይኑረው 3 ወር ይሁነው ምናምን ድርጅቱ ምናምን ይኸው እየመጡ አንዳንድ ቦታ ነው አንድ ቦታ የሚያውቁት ጓደኛቸው ጋር አካባቢ የተወለደ ሰው ጋር የሚያውቁት ሰው ጋር ምናምን ነው ሲመጠመጡ ማያቸው አንዳንዶቹ። እንዲያው አንድ መልስ ልመልስልህ። ይቅርታ ኤልያስ፣ እዛ ኦኬ ትሻለሽ? እሺ፣ ምንድን ነው ዳኛቸው፣ እንደው አንድ ሴንቴንስ ልስራልህና ዩ ኤክስፔክት ፌርነስ ፍሮም አንፌር ላይፍ ይባላል። ሶ እንግዲህ ይሄንን በብዙ መንገድ ልተረጉመው ትችላለህ። አዎ የምትለው በሙሉ ትክክል ነው፣ ግን ለዚህ ነው የሰው ልጅ ዲፍረንት የማኔጅመንት ስኪል ዲፍረንት የሆንበት ሪዝን ይሄ ይመስለኛል። ዊ ኤክስፔክት ፌርነስ አንፌር ከሆነ እንትን እና እንግዲህ ዩ ጀስት ሃቭ ቱ ዌት ኤንድ ሲ። ይሄንን ጥያቄ እኛም አቅርበናል። ይሄንን ነው የምለው። አመሰግናለሁ። ታንኪዩ ሽታ ዳኛቸውም ታንኪዩ። ያ ነው እንግዲህ መሰረታዊ ጥያቄ ነው የጠየቀው። እንግዲህ ዲፈረንሱም እኮ ይሄ ነው የተፈጠረበት። ዲፈረንሱ አንድም ያኔም የሆነው ነገር ይሄ ነው። የምታስታውሰው ነው ሲንቀሳቀስ ያ የነበረው መቼ የተፈጠረውን ችግር የምታስታውሰው ነው። ያ እንትን አለ ክፍፍሉ ፕሬሱን ጠብቆ ያልሄደ ነገር ይሄ ባይዘዌ ልክ እንደ ማርኬቲንግ እንደውም ባለፈውም ብዬ ነበር። ማርኬቲንግ የሆነ ትራንዛክሽን አለ ቢያንስ የሆነ እቃ ሸጠህ ከዛ በኋላ ክፍያህን የምትወስድበት ይሄ ፒውርሊ የቮለንተሪ ሰዎች ፈቅደው ድጋፍ የሚያደርጉበት ስራ ነው። ለምሳሌ ባለፈው የተደረገው የፋይናንስ ድጋፉ ማለት ነው የፈንድሬዚንግ። ይሄ ባይዘው በጣም ፕሮፌሽናል የሆነ ሰዎችን አሳምነ ኮዝህን እየሄድክበት ያለውን መንገድ እስካሁን የወሰድካቸውን አክሽኖች ወደፊት ልትወስድ ያሰብካቸውን በጣም ጥበብ የሚጠይቅ ፕሮፌሽናል የሆነ ስራ መሰራት ያለበት ከሜንታሊቲ ከሰዎች ጭንቅላት ጋር የተያዘ ነው። ኮንቪንስ አድርገ የአጂቴሽን ስራ፣ የአዌርነስ ስራ ስለ ትግሉ፣ ስለ አማራ ፋኖ ህዝባዊ ድርጅት፣ ስለ ድርጅት ኢምፖርታንስ፣ ድርጅቱ አሁን እያደረገ ስላለው ነገር፣ ወደፊት ማድረግ ስለሚፈልገው ያንን ለማድረግ ምን አይነት ነገር እንደሚያስብ አሳምለ መውጫ ቀዳዳችን አሸናፊነትን የምንፈልገውን አሸናፊነት የምንደርስበት መንገድ ይሄና ይሄ ነው ብቻ ብለን ሰዎችን አሳምነ ለዛ ለድጋፋቸው እንዲረባረቡ ማድረግ ስራ ነው። ይሄ ቀላል ነገር አይደለም። በአንድ ቦይ የተለያዩ ሰዎችን እንዲፈሱ ለማድረግ ማለት ነው። ይሄ ምን ያህል እንግዲህ ኤፈርት እንደሚጠይቅ ችሎታ እንደሚጠይቅ ተመልከት። ስለዚህ እኛም እኮ ያልን የነበረው ይህን ስንወተውት የነበረው ድርጅቱ ከመመስረቱ በፊት ከተመሰረተም በኋላ ከዛ በኋላ ታስታውሳለህ የውጭ አደረጃጀት እንዲወጣ እንዲመሰረት ምን ያህል ውትወታ ስናደርግ እንደነበር። ከዛ በኋላም እንደው እየመጡ ነው የሚለውን ነገር ሲሰማ ነገ ይመጣሉ ከነገ ወዲያ እያልን ስንዋሽ ሲንቀባጥር የነበረውን ነገር ያ ሁሉ ለምንድን ነው? ሰውን ወደ አንድ ቦይ ለማምጣት ወደ አንድ ሀሳብ የምትፈልገው መንገድ ላይ ለማምጣት በተወሰነ ደረጃ ያ ስራ ተሰርቶ ነበር። የምታስታውሰው ነው በማሙሽ ቤት እንደ ቀልድ ተሞክሮ ምን ያህል ኢፌክቲቭ የሆነ ስራ እንደተሰራ። ከዛ በኋላ ኦፊሻሊ ደግሞ ዲክሌር ሲደረግ በዙም እንዴት ጥሩ ስራ እንደተሰራ ከዛ በማናውቀው መንገድ ነው ይሄ ሁሉ ስራ እጥፍ የተባለው። ይሄ አዌርነስን ሲፈጥር ነበር። አጂቴሽን ስራ ሲሰራ ነበረ። ከዛ በኋላ የድርጅትን ኢምፖርታንስ የድርጅትን አስፈላጊ በጣም ያንን ኮንቲኒየስሊ የተካሄደበት የነበረ መንገድ አሁን ሲሰራ ከነበረው አንዱ ታስታውሳለህ የኢንተርናሽናል ኮሚኒቲው ኮኔክሽን ፈጥሮ መሬት ጋር ካለው ጋር የተሰራው የተገኘው ድል ትልቅ የዲፕሎማሲ ድል ነው። ከዛ ተከታትሎ ምን መጣ? ወዲያው በአንድ ሳምንት ዲፈረንስ ይመስለኛል የድራፍቱ የማኒፌስቶ ከዛ ድራፍቱ ላይ እንቅስቃሴ የተጀመረ በየቦታው ዲስከሽን በማድረግ ማሻሻያ ነገሮች ሀሳቦች የሚመጡበት ይሄ ምን ነው አየህ ድርጅቱ እየሄደበት ያለው ነገር እየተጠናከረ መምጣቱ ነው። ይሄንን መቀጠል ሲገባ ይሄ ፔሱን ተከትሎ የሚሄደው ስራ መሄድ ሲገባ አንድ ቦታ ላይ ጥፍ ተደረገ። ይሄን ስራ ሲሰራ የነበረው ነው ኢግኖር ተደርጎ ወደ አልሆነ አቅጣጫ ተሄደው። ከዛ በኋላም የምታየው ነው ራሱ አሁን ይሄ እንኳን ስራ እኛ ስቲል አቋርጠን አናውቅም። የት ትሰማለህ? አሁን የፖለቲካ ስራ እኮ ስለ ድርጅቱ ሀሜትና እንትን ነቆራ ነው እንጂ ምንም ኮንሲስተንት የሆነ ስለ ድርጅቱ የሚሰራም ፕላትፎርም የለም። የምታየው ነው አሁንም ማለት ነው። ስለዚህ ይህን እንግዲህ አሁን ቀና ለማድረግ ደግሞ እየተሞከረ ነው።
በዚህ ላይ ተጨማሪ እንግዲህ ድሎች ሲመጡ በተግባር የሚታዩ ስራዎች ሲመጡ አሁንም ሰውን ማሰባሰብ ብዙ ከባድ ነው። ግን አሁን ያልከው ስራ እየተሰራ አይደለም። ትክክለኛ ጥያቄ ነው የጠየቀው። ስለዚህ ይሄ መሆን የለበትም። ኦልሬዲ የተንሻፈፈውን ነገር አትሊስት ለማስተካከል እየተደረገ ያለውን ጥረት ማገዝ ይገባል። አሁንም የምንለው እሱ ቅድም ሽታን ብላለች። ይሄ ጥያቄ ቀርቧል። መሬት ላይ ካሉት ሰዎች ጋርም ለመነጋገር አንዳንድ ያለው ሁኔታ ከፍተኛ የሆነ ትግል ላይ ስለሆኑ ጦርነት ላይ ስለሆኑ አልተመቻችም። ስለዚህ ከእነሱ ጋርም ተነጋግሮ ያለውን ነገር ለማስተካከል እንደገና ሪኦርጋናይዝ ለማድረግ እንደገና ሞቢላይዝ ለማድረግ እንደገና ወደዚህ ስራ ለመገባት እየታሰበ ነው። አሁን ያልካቸው ቅድም ቤዚክ የሆኑ ጥያቄዎች ያነሳው እነሱ ሁሉ ምላሽ የሚያገኙበት ቅድም ያልከውም ያነሳው የመተዳደሪያ ደንቡ የሚወጣበት ሰዎች ውክልና የሚያገኙበት መንገድ የሚመረጡበት መንገድ በደንብ አድርጎ ባክግራውንዳቸው ምኑ የፈተሸ ጥሩ ተሰሚነት ያላቸው ጥሩ ማሳመን የሚችሉ ኤነርጂያቸውን የማይቆጥቡ ጊዜያቸውን የማይቆጥቡ ለዚህ ትግል በተሻለ መጠን በየቦታው ዲስከስ እያደረጉ ባለው ፕላትፎርም ፌስቡክ ላይም ያው አሁን ሶሻል ሚዲያ ነው እንደምታውቁት በሁሉም ቦታ ላይ እየቀረቡ እና ፊዚካልም በየከተማው እየተንቀሳቀሱ ከፍተኛ የሆነ አጂቴሽን ስራ የሚሰራበት የተጀመሩ አንዳንድ የመዋቅር ስራዎች አሉ። እሱን ሁሉ ኢምፕሊሜንት ማድረግ ዓለም ላይ ያለውን የአማራን ትግል የሚደግፍ አጠቃላይ ሞቢላይዝ አድርጎ ለማነቃነቅ የሚያስችል ስራ መሰራት መቻል አለበት። ለዚህ ኤነርጂ ያላቸው ፍላጎት ያላቸው ተሰሚነት ያላቸው እና ጀርባቸው ንጹህ የሆኑ ሰዎችን መርጦ በደንብ አድርጎ ማንቀሳቀስ እንደሚገባ እነዚህን ጥያቄዎች ይዘን እየተንቀሳቀስ ነው። ዝም አልተባለም። እውነትህን ነው። መሰረታዊ ጥያቄ ነው፣ ግን ዝም አልተባለም ለማለት ነው። እውነትህን ነው። ሌላ ሀሳብ ካላችሁ ምናልባት ዳኛቸው ተጨማሪ ነገር ካለ ማንሳት ትችላለህ። መደረግ ይገባዋል የምትለው ወይም እንግዲህ አንድ ጓደኛችንም ጠፍቷል መሰለኝ። ስለሱ የምታውቀው መረጃ ካለ በዚህ አጋጣሚ በተሰጠን። ማሜ ምን ሆኖ ነው የጠፋው? ጾም ስለሆነ ሊሆን ይችላል፣ ምናልባት አላውቅም። አለህ መረጃ ዳኛቸው? ዳኛቸው እየሰማኝ አይደለም መሰለኝ። ሽታ ሀሳብ አለሽ? አዎ እንግዲህ አይ ቲንክ እየሰማ አይደለም መሰለኝ። እኔም ጥያቄ እሱ ነበር። አይ ቲንክ ሰሞኑን ጠፍቷል ከሚዲያ ላይ የለም። እንግዲህ አይ ሆፕ በሰላም ነው እና ኤኒዌይ ምንድን ነው ወደኛ ጉዳይ ስንመለስ እንግዲህ ይሄ ሁሉ እንትን መጨረሻው እንግዲህ አሁን ፋኖን እነኚህ የራሳችን የሆኑትን እነሱን እያከፋፈሉ እንትን ለማድረግ ነው እና እንግዲህ እነሱን እንዴት ነው በህብረት እንዲቆሙና ለአማራው ህልውና እንዲታገሉ ማድረግ ማለት ነው። ምንድን ነው እኛ አዝ አማራ የራሳችን ክሊር ጎል ከሌለን እንግዲህ የራሳችንን ትተን ስለሌላው የምናወራ ከሆነ በራሳችን ላይ ካልሰራን ስለሌላው ለማውራት አሁን እኛ ጊዜም ሆነ እንትኑ ያለን አይመስለኝም። ምክንያቱም አጀንዳ እየሰጡ የሚፈልጉትን እያደረጉ ነው እና የእኛ ደግሞ እንግዲህ እግዚአብሔር ይርዳን የራሳችን የሆነውን ማጠናከር አጌን ድርጅቱ ያው ወጥቶ ቢናገር እነሱም እንትን ያሉበትን ለህዝቡም ቢያረጋጋ እሱ ራሱ ትልቅ ነገር ነው እና እንዴት ነው አንድ ላይ በመቆም ይሄ የመጣብንን አይቀሬ የሆነ እኛ እነሱ ባይ ዘ ዌይ አክሲደንት አይደለም፣ አጀንዳ አፍተር አጀንዳ እየሰጡን ይኸው አዲስ አበባን የሚፈልጉትን እያደረጉ ነው። ሌላውንም ቦታ ለእኛ ግን አጀንዳ ይሰጡናል በየቀኑ ማለት ነው። እና አሁን አንዴ ሶማሌ ወደብ ብለው መጡ፣ ቀጥለው አሰብ ያሉ። እኛ እንግዲህ ሊስት ሪሰንት ሚሞሪ ማለት ነው። የኛ ሚሞሪ አማራውን እንዴት ነው
እናጽዳ ብለው የተነሱት የአማራው ፍጅት ለእኛ ነምበር ዋን እንትናችን አማራው ከዚህ ዘር መጥፋት ከታወጀበት ህዝብ እንዴት ነው ህልውናውን እንትን ብሎ አገሩን የሚረከበው? ይሄ ሁሉ ላይክ ኢቨን ናው እኛ እኮ ትንሽ ድምፁ ረገብ ሲል እንትን ያለ ይመስለናል እንጂ አሁንም ጦርነት ላይ ናቸው። አሁንም ሰው እየሞተ ነው። አሁንም እየተፈናቀለ ነው። እና ይሄ ኢትስ ኦንጎይንግ። እነሱ መቼም አያርፉም። አሁን ይሄንን ትግል እንዴት አጨናቅፈው ለመጥለፍና የራሳቸውን ግብ ለማሟላት ነው። እኔ አሁንም እንደገና ደጋግሜ የምለው አማራ እንግዲህ አብረህ ቁም፣ ለራስህ አታንስም። አብረን መቆም ነው ያቃተን። እንግዲህ የተገዛውም ከራሱ ጋር ይመለስ። አብይ እንደሆነ ማነው ግርማ የሺጥላ ለሱ እስከ መጨረሻ ከሱ ጋር ሆኖ መጨረሻ ገሎታል። ላሚን ስንቱን ነው የጨረሰው? አብይ ይጠቀምብህና ከዛ በኋላ ጌት ሪድ ኦፍ ዩ። በአብይ ተማምኖ ለአብይ አድማ በታኝ ሚኒሻ መሆን እስካሁን ለማንም ሲጠቅም አላየንም። ደሞስ ስንት አመት ተኑሮ መቼ ሊበላ ነው ያ ገንዘብ? እኔ የማይገባኝ እሱን እኮ መብላት ማለት የወገንህን ደም መጠጣት ማለት ነው። በወገን ደም የመጣ ገንዘብ ኦር ለትንሽ ጊዜ እሱም እና እኔ እንጃ ይሄንን ማሰብ ያቃተው። አዎ ችግር ሊኖር ይችላል፣ አለም ደግሞ ግን የወጣንበት አላማ ምንድን ነው? አደይን ዶፍተዴ ያንንም ገንዘብ እኮ ተቀብለህ መኖር መቻል አለ። ግን ይሄ ሰውዬ እንድትኖር የማይፈቅድ እነኚህ ድሆል እንትን እኔ አጋር የሚባለው አጋር ከራስ ጋር አማራ በክንዱና በእግዚአብሔር ነው መብቱን ማስከበር የሚችለው፣ በማንም አጋር አይደለም። ጋድ ኢዝ ኔቨር ሌት። እኛ ፔሸንት ስለሌለን ነው እንጂ እግዚአብሔር ሌት ሆኖ አይደለም። በራሱ ጊዜ የሚሰራውን ይሰራል። እግዚአብሔር መጸለይና በክንዳችን እግዚአብሔር የአማራውን ሰቆቃ እስከ መጨረሻ እንዲያበቃ እለምናለሁ ማለት ነው። አመሰግናለሁ ኤልያስ።